ውዶቼ እንዴት ናችሁ? ሰላም ናችሁ ወይ? እንኳን አደረሳችሁ ለትንሣኤ በዓል እና በዓል እንዴት ነው እናንተ ጋር? እኛ ጋር ይኸው ይሄንን ነው የሚመስለው። ቁመቴና ስኒው አልተመጣጠኑም። እንግዲህ እላችኋለሁ እና እንዴት ናችሁ? በዓል እናንተ ጋር ምን ይመስላል? አሪፍ ነው? እኔ ጋር ይኸው አሪፍ ነው። ይኸው የምታዩት እንግዲህ ቡና ዳቦ አለ። አይታይም ብዙ ላሳያችሁ። እዚህ ጋር የምታዩት ዳቦ አለ። ደግሞ ከዳቦ የምንወጣ ካለ ደግሞ ኬክ አለ። ወጥ አዘጋጅቻለሁ ትንሽ እና እግዚአብሔር ይመስገን። የዛሬ ዓመት እና የዛሬ 2 ዓመት ብቻዬን ነበርኩኝ እላችኋለሁ። ነይ የት ሄድሽ? እና ፈጣሪ የተመሰገነ ይሁን። ሁላችንም ባለንበት ፈጣሪ ጠብቀን እላችኋለሁ። እና ያው ያስከፋል፣ አንዳንዴ ያስከፋል ምናምን ሁኔታውን ስታዩት፣ ግን ያው መከፋትን ትተን ደግሞ ብቸኛም ብንሆን ማሰብ አለብን ማለት ነው። እስቲ ከኛ ጋር ደግሞ እንዴት በዓል እንደምናሳልፍ እዩ። ሀይ በያቸው፣ ሀይ በያቸው። ሲስተር ነች። ሰላም ናችሁ? እንኳን ለትንሣኤ በዓል አደረሳችሁ። እንኳን አደረሰን። እንዴት ነሽልኝ? እንብላና እዚህ ጋር እንብላ ወይስ እዚህ? ወይኔ እናቴ። እና አቶ ኬክ እዚህ ጋር እና ያው እነሱ አያከብሩም፣ ያውቃሉ ግን አያከብሩም። ግን ያው ለኛ ብለው ደግሞ ኬክ አዘዋል። ያው ፈጣሪ ይስጣቸው እና እላችኋለሁ ውዶቼ፣ እንደዚህ ነው። እስኪ በዓመት በዓል ምድር የሆነው ነገር አይወራም እንጂ ያው እንጀራም ለማስተካከል ሞክረን ሴትነት እምቢ ያለ መሰለኝ። በዛ ነው እላችኋለሁ። እንግዲህ ያው እንጀራው አልተሳካም። ወደ ኩብስ ተመልሰናል። ይከፋል አላሞቅሽም? ባይሞቅም በጣም ራቃ። እንደዚህ ነበር ማለት ነው። አሪፍ ነው። እንደምታዩት እዚህ ጋር ሁሉ ነገር ተቀራርቧል። የሲኦል መውጊያዋ ፍላጻው ተነስቷል። የእኛ መድኃኔዓለም ሞትን ድል አድርጓል። የዕዳ ደብዳቤ በሲኦል ያለውን ደምስሶት ተነሳ አውጥቶ ነፍሳቶን። በትንሣኤው ተነስተን ዘመርን፣ የምሕረቱን ዓመታት መቁጠር ጀመርን። በትንሣኤው ተነስተን ዘመርን፣ የምሕረቱን ዓመታት መቁጠር ጀመርን። ጠላ ይላል ግን ጠላ አይደለም። እና ይሄ በጣም አሪፍ እንትን ነው። ብዙዎቻችሁ ታውቁታላችሁ፣ ግን ጠላ በሚለው ነው የያዘው። እና አሰራሩን ላሳያችሁ ነበር ግን አልተመቸኝም ነበረ። እና አሪፍ ነው፣ ፈጣን መጠጥ ነው፣ ደስ የሚል ነው እላችኋለሁ። እዚህ ጋር አስተካክለናል። የሲኦል መውጊያዋ ፍላጻው ተነስቷል። የእኛ መድኃኔዓለም ሞትን እና እንደዛ እላችኋለሁ። እስኪ ሲስቱ መልዕክት አስተላልፊ፣ ሰላም በያቸው፣ የተሰማሽን ስሜት ተናገሪ። ሰላም ናችሁ? እንኳን ለትንሣኤ በዓል እንኳን አደረሳችሁ፣ እንኳን አደረሰን። እና ሰላም ናችሁ? እግዚአብሔር ይመስገን።
የሚለው ኢቴ ያለችበት ቤት የልጁ በቃ እና ባህሉ እንዴት ነው? እና ባህሉ እንዴት ነበር? በጣም ምርጥ ነው። አዘጋጅተሽ እንዴት አየሽው? ዝግጅቴን እና በጣም ምርጥ ነው። በጣም ተመችቶኛል። ያላሰብኩት ነገር ደግሞ ኬክ እንኳን ያደረሰሽ ስለምትወጂ ብዬ እኮ ነው እኔ በጣም ነው። ዳቦ ግን አዘጋጅቻለሁ። አስብ ግን እሷ ኬክ እና እሷ በቃ ሁለት የአንድ ሳንቲም ሁለት እንትን ናቸው እና ለዛ ነው እላችኋለሁኝ። ኬክ የተዘጋጀው እና ያው አይቅርም ገባችሁ? ለዛ ነው እና እስኪ ቡናችን ደግሞ እንጠጣለን። ቡናም ተዘጋጅቷል ማለት ነው እላችኋለሁ። እስኪ እንዴት ነው ቡና ሲቀዳ አቀዳጅ? በጣም ያው እንግዲህ ሁለት ብንሆንም ራሳችንን እንደ ብዙ አስበን እናሳልፋለን ማለት ነው እላችኋለሁ ውዶቼ። እና እናንተ ጋር በዓል እንዴት ነው? እስኪ አንድ ላይ አስቀምጡ እና ይሄ የበዓል ያኔ ብዙ በጣም ድምቅ ያለ ላይሆን ይችላል፣ ግን ያው ብቻዬንም ስለነበርኩ ቅድም እንደነገርኳችሁ እንግዲህ ይሄ አሁን ደግሞ ከእሷ ጋር ስሆን የበለጠ በጣም ደስ ስለሚለው ለዛ ነው ብዙ ድምቅ ያለ ነገር የለም እላችኋለሁ ውዶቼ። እና ተከታተሉ። አሁን ላክና ለልጆች ይልካሉ። ወፍራም ስትሆኑ ችግሩ እዚህ ጋር እና ኬካችንን ቆረስን፣ ኬካችንን ቆራረስን ማለት ነው። የት አለ ብርጭቆሽ? ቀሚስ ውስጥ ገባ። ቡና ሽንቶች ያው ትስቅብኛለች። እኔ አቀማመጥ ስላልተመቸኝ እሷ ትስቃለች። ዳቦ ቆንጆ ዳቦ እኮ ነው የጋገርኩት እንጂ መድኃኒዓለም እንግዲህ አመቱን ሙሉ ፋሲካ እንግዲህ ኃጢአታችን የሚታጠብበት ነው እና ወንዶች ይህን የመሳሰለ እንግዲህ ጊዜ አሳልፈናል። ስለተከታተላችሁኝ አመሰግናለሁ። ለእናንተ መልካም በዓል ሊሆንላችሁ ስል እመኝላችኋለሁ። መጨረሻም እንግዲህ አንዳንድ ፎቶ ማስታወሻ ብለን ተነስተናል እና አመሰግናለሁ። ሰብስክራይብ፣ ላይክ፣ ኮሜንት በመስጠት ቤተሰቡ ነው።